በቦታው ላይ የዝማሬ የጸሎት የትምህርት አገልግሎት ይኖራል። በዚህ ጉባኤ ላይ ተገኝቶ በቦታው ላይ ይሄንን በረከት መካፈል በጣም መመረጥ ያስፈልጋል ብዬ ነው። መሄድ የምትፈልጉ ሁሉ ትኬት መቁረጥ ትችላላችሁ። ምዝገባ እንግዲህ የምንዘጋው አየር መንገዱ ሲዘጋብን ነው። እስካሁን ስላልዘጋብን ነገ ሰኞ ማክሰኞ ትኬት መቁረጥ ትችላላችሁ ማለት ነው። ቆሞስ አባ ኃይለ ማርያም ያሳይ በዚህ ጉባኤ ላይ ይገኛሉ። ለዚህ ታላቅ መንፈሳዊ ፕሮግራም መምህራችን መምህር ኢዮብ፣ መምህር አንተነህ አበበ፣ ዘማሪ ትምህርትነሽ ጥላሁን፣ ዘማሪ በሱ ፍቃድ አንዳርጋቸው ፕሌን ቁጥራችሁ ሲጠራ በመከታተል አንድ ሰው በዚህ ጉዞ መቅረት ስለሌለበት ሁላችሁም ለዚህ ጉዞ ቀድማችሁ ዝግጅታችሁን በመጨረስ ከ3 ሰዓት በፊት ኤርፖርት ተገኝታችሁ ኤርፖርት ላይ ከገባችሁ በኋላ እቃችሁ በትክክል መጫኑን አሁን እንድታረጋግጡ እንፈልጋለን። ምክንያቱም እኛ እንግዲህ አስተባባሪዎች ከዚህ ጠቅላላ ሄደን የምንጠብቀው ባህር ዳር አየር መንገድ ነው። እንኳን ደህና መጣችሁ ኤልሻዳይ ተጓዦች እያሉ ሁላችንም አስተባባሪዎች ባህር ዳር ላይ እየተቀበልን ወደ መኪና እናስገባለን። ካል ስንል ቪአይፒ እንዴት ትላላችሁ? ወደ በርሜል ጊዮርጊስ የሚሄደው ሁሉም እኛ ቪአይፒ ያልነው ለአቅመ ደካሞች እስከዛሬ ከምንይዛቸው የተሻለ መኪና ለማለት ነው። ለምሳሌ ከትልቅ የሆነ ቦታ የተሻለ ቦታ ሲገባ የተሻለ ይባላል አይደል? ልክ እንደዛ የተሻለ መኪና በ23 ደግሞ ጉባኤና ጥምቀቱ የሚጀምርበት ዕለት ነው። ይህም ዕለት ደግሞ የሰማዕቱ የቅዱስ ጊዮርጊስ ወርሃዊ መታሰቢያ ዕለት በመሆኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ቤተሰቦቻችን እንዲሁም የኤልሻዳይ ኦርቶዶክሳዊ ሚዲያ ተከታታዮች በመላው ዓለም ሆናችሁ ይህንን ፕሮግራም ትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። እንዴት አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬም እንግዲህ ሳምንታዊ እንግዲህ አጠር ያለ የጉዞ መረጃ እንግዲህ ለእናንተ ልናደርስ ስቱዲዮ ተገኝተናል ማለት ነው። በዚህ የጉዞ መርሃ ግብር ላይ በጉዞ ላይ ምን ማድረግ አለባችሁ፣ በምን መልኩ መጓዝ አለብን የሚለውን የጉዞ መረጃ እናቀርብላችኋለን። እናንተ አብራችሁን ሁኑ። ፕሮግራሙን እያዘጋጀን ከእናንተ ጋር አብረን የምንቆየው ከወንድማችን ከአላየ ጋር ነው ማለት ነው። እናንተ አብራችሁን ቆዩ። እንግዲህ ወንድማችን አላየ የመጋቢት 21 መነሻውን መጋቢት 30 መመለሻውን የወደፊቱን ጉዞ ማለት ነው እስኪ ጠቅለል አድርገህ ጉዞ በምን መልኩ እየተካሄደ እንዳለ አሁን ላይስ ጉዞ ምን ላይ እንደደረሰ እና የቀጣይ ጉዞ መርሃ ግብሮችን በተመለከተ አንዳንድ ነገር ብታብራራለን። መልካም። እሺ። በሀገር ውስጥና ከሀገር ውጪ ለምትገኙ ውድ ኦርቶዶክሳውያን እንኳን ለደብረ ዘይት በሰላም አደረሳችሁ። ዛሬ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ተገልጾ ሐዋርያቶቹን ያስተማረበት ታላቅ በዓል ነው። እንዲሁም ደግሞ በጉጉት የምንጠብቀውና የምንናፍቀው የጾመ ኩዳዴ ወይም አብይ ጾም እኩሌታ ወር ላይ ደርሰናል ማለት ነው። እግዚአብሔር አምላካችን ቀሪ ጾሙን ንስሐ የምንገባበት የምንታረቅበት እግዚአብሔርን የምናመሰግንበት በረከት የምናገኝበት ጾም ያደርግልን። ለበዓለ ትንሣኤውም በሰላም ያደርሰን። እንግዲህ ኤልሻዳይ ኦርቶዶክሳዊ ሚዲያ ወይም የበጎ አድራጎትና መንፈሳዊ የጉዞ ማህበር በዚህ ሰዓት እሁድ እኔ ወንድማችሁ አላየና ወንድማችን ዘማሪ ዳዊት አብረን በመሆን የጉዞ መረጃ የተሰኘ ፕሮግራማችንን ይዘን ዛሬም እንደተለመደው ወደ እናንተ መጥተናል። አጠር ባለ መንገድ የመጋቢት 21 መነሻውን መጋቢት 30 መመለሻውን የሚያደርገው የፊታችንን ጉዞ በደንብ አድርገን ልንነግራችሁ እንወዳለን። እናንተም ደግሞ እስከ መጨረሻው ድረስ ይህንን መረጃ ከተከታተላችሁ ብዙም ተጨማሪ መረጃ ከሌላ ሰው ሳትጠይቁ እናንተ ማዘጋጀት ያለባችሁንና ለጉዞ የሚያስፈልጋችሁን ቅድመ ሁኔታ አዘጋጅታችሁ ለጉዞ በሰዓቱ እንድትጓዙ ይጠቅማችኋል ማለት ነው። ለብዙ ኦርቶዶክሳውያን እንዲደርስ ስትጀምሩ ሼር፣ ላይክ፣ ሰብስክራይብ አድርጉ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየታችሁን በኮሜንት ጻፉልን። መጋቢት 21 መነሻ መጋቢት 30 መመለሻ በአይነትና በዝግጅቱ ለየት ያለ መንፈሳዊ ጉዞ ተዘጋጅቷል። በተለያየ ሚዲያ በተለያየ ጊዜና ሰዓት ቅስቀሳ ስናደርስ ቆይተናል። በዚህ ጉባኤ ላይ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አባታችን አቡነ ሰላማ የቅዱስ ሲኖዶስ አባል የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ እዚህ ቦታው ላይ አገልግሎቱ ላይ ይገኛሉ ማለት ነው። በርሜል ቅዱስ ጊዮርጊስ ላይ ደግሞ የሀገረ ስብከቱ ዋና ስራ አስኪያጅ ቆሞስ አባ ኃይለ ማርያም ያሳይ በዚህ ጉባኤ ላይ ይገኛሉ። ለዚህ ታላቅ መንፈሳዊ ፕሮግራም መምህራችን መምህር ኢዮብ፣ መምህር አንተነህ አበበ፣ ዘማሪ ትምህርትነሽ ጥላሁን፣ ዘማሪ በሱ ፍቃድ አንዳርጋቸው፣ ክራር ፍቅረ ማርያም ተገኝ በዚህ ጉባኤ ላይ ይገኛሉ። በቦታው ላይ የዝማሬ የጸሎት
የትምህርት አገልግሎት ይኖራል። በዚህ ጉባኤ ላይ ተገኝቶ በቦታው ላይ ይሄንን በረከት መካፈል በጣም መመረጥ ያስፈልጋል ብዬ ነው የማስበው። እኛ ጉዟችንን የምናደርገው በ21 ነው። በ22 ቦታው ላይ እንደርሳለን። በ23 ደግሞ ጉባኤና ጥምቀቱ የሚጀምርበት ዕለት ነው። ይህም ዕለት ደግሞ የሰማዕቱ የቅዱስ ጊዮርጊስ ወርሃዊ መታሰቢያ ዕለት በመሆኑ ለየት ያደርገዋል ማለት ነው። አሁንም እንግዲህ ነገም ተነጎዳም ባለን ውስን ቦታ እስከሚሞላ ድረስ ስለምናስተናግዳችሁ መሄድ የምትፈልጉ ሁሉ ትኬት መቁረጥ ትችላላችሁ። ምዝገባ እንግዲህ የምንዘጋው አየር መንገዱ ሲዘጋብን ነው። እስካሁን ስላልዘጋብን ነገ ሰኞ ማክሰኞ ትኬት መቁረጥ ትችላላችሁ ማለት ነው። ትኬት የቆረጣችሁ ሰዎች ትኬታችሁ ያልተላከላችሁ እናንተ ጋር ያልደረሰላችሁ ሁላችሁም ይሄ ከማህበሩ የሚሰጣችሁ ትኬት ነው። ይሄ ትኬት እጃችሁ ላይ ያልደረሰ ወይም በቴሌግራም በኢሞ በዋትስአፕ በእኛ ያላክንላችሁ ሰዎች ካላችሁ ቀድማችሁ እንዲላክላችሁ በመደወል መምጣት የምትችሉ ደግሞ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ መታችሁ ትኬታችሁን ውሰዱ። ይሄ ትኬት ማህበሩ የሚሰጣችሁ ትኬት ነው። ቼኪን ስታደርጉ ደግሞ የኢትዮጵያ አየር መንገድ ከገባችሁ በኋላ ቼኪን ስታደርጉ ደግሞ አየር መንገዱ የበረራ ትኬታችሁን ቀይሮ ይሰጣችኋል ማለት ነው። ወደ ውስጥ ገብታችሁ ቼኪን ለማድረግ ግን የመጀመሪያ ማህበሩ የሚሰጣችሁ ትኬት ያስፈልጋችኋል። በስተጀርባ ደግሞ ለጉዞ የሚያስፈልጉና በጉዞ ላይ ማድረግ ያለባችሁ መብትና ግዴታዎችም እንደዚሁ ተዘርዝረው ታገኟቸዋላችሁ ማለት ነው። በፎቶ ቼኪን ማድረግ እንችላለን ወይ፣ እዛ ሄደን ማሳየት እንችላለን ወይ፣ ፕሪንት ማድረግ እንችላለን ወይ የምትሉ እህቶች ወንድሞች፣ አዎ እኛ የላክንላችሁ ትኬት ምናልባት እዚህ ስማርት ስልክ የምትጠቀሙባቸው ስልኮች ስማርት ስልኮች ከሆኑ ፕሪንት አድርጋችሁ ስማርት ስልካችሁን አስቀምጣችሁ ስልክ ቦታው ላይ ኔትወርክም ስለማይሰራ ፎቶም መቅረጽ ስለማይቻል ምንም ስለማያደርግላችሁ ከቤተሰብ መገናኛ የሚሆናችሁ ጠቃጠቆ ስልክ ትንሽ ስልክ ይዛችሁ እንድትመጡ ማሳሰብ እንወዳለን። ስማርት ስልክ መያዝ እንደሌለባችሁ ከዚህ በፊት ሁልጊዜ እንደምንገልጽላችሁ ማለት ነው። መጋቢት 21 ሄደን መጋቢት 30 የምንመለስበት ጉዞ አቡነ ሐራ ድንግል ገዳመ ሆነያት ገዳም ላይ ገብተን ተጠምቀን እምነታቸውን ይዘን እንመለሳለን። ጣና ገዳማት ላይ ደግሞ እንጦስ ኢየሱስ፣ ክቡራን ገብርኤል፣ ደብረ ማርያም ላይ ገብተን ተሳልመን ከአባቶች በረከት ተቀብለን እምነት ጸበል እየያዝን እንመጣለን። ሁላችሁም ለመጋቢት 21 ጉዞ ትኬት የቆረጣችሁ አየር መንገድ ላይ ከ3 ሰዓት በፊት ቀድማችሁ በመገኘት የኢትዮጵያ አየር መንገድ በሀገር ውስጥ በረራ በመግባት ቀድማችሁ ቼኪን በማድረግ እቃችሁን በካርጎ በማስጫን እና በመላክ እዛ እንግዳ ማረፊያ ላይ ተቀምጣችሁ የፕሌን ቁጥር ትኬታችሁ ላይ ስለሚጻፍ የፕሌን ቁጥራችሁ ሲጠራ በመከታተል አንድ ሰው በዚህ ጉዞ መቅረት ስለሌለበት ሁላችሁም ለዚህ ጉዞ ቀድማችሁ ዝግጅታችሁን በመጨረስ ከ3 ሰዓት በፊት ኤርፖርት ተገኝታችሁ በውጪ እንደ አውሮፓውያን አቆጣጠር ስለሆነ ትኬታችሁ 10 ሰዓት ከ50 የሚለው 4 ሰዓት ከ50 ስለሆነ 12 ሰዓት ከ15 የሚለው 6 ሰዓት ከ15 ስለሆነ በፈረንጆች አቆጣጠር የተጻፈውን እንደኛ በኢትዮጵያውያን አቆጣጠር በመቀየር ቀድማችሁ እንድትገኙ እንዳትዘናጉ ከወዲሁ ማሳሰብ እንወዳለን። ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ዘመናዊ ባሶቻችንን ይዘን ኤርፖርት ባህር ዳር ኤርፖርት ላይ ባነር ይዘን እናንተም በክብር በእንግድነት እንቀበላችኋለን። እዚህ ቦሌ አየር መንገድ ላይ ግን አየር መንገዱ የራሱ ሰራተኞች ስላሉት እኛ ገብተን ምንም አይነት መስተንግዶና አገልግሎት መስጠት ስለማንችል እናንተ ራሳችሁ በማስተናገድ ቀድማችሁ ቼኪን በማድረግ እቃችሁን በመላክ አንድ ሰው መጫን የሚችለው እቃ በነፃ ያለምንም ክፍያ 20 ኪሎ ድረስ ነው። በእጃችሁ ደግሞ 5 ኪሎ 6 ኪሎ እስከ 10 ኪሎ ድረስ የሚሆን ሻንጣ ቦርሳ አንጠልጥላችሁ በምትሳፈሩበት ፕሌን ላይ ይዛችሁ መግባት ትችላላችሁ። ጓዝ ሳታበዙ በጊዜ ተገኝታችሁ ትኬታችሁን ቼኪን አድርጋችሁ ወደ ባህር ዳር ኤርፖርት እንድትበሩ ከወዲሁ ማሳሰብ እንወዳለን። ከኤርፖርት ጀምረን እኛ መኪና አዘጋጅተን ወደ ማረፊያ ቦታ ይዘናችሁ እንሄዳለን። ሁላችሁም ልትረዱና ልትገነዘቡ ከወዲሁ እንድታስቡበትና እንድትረዱን የምንፈልገው መልእክት ሌላኛው ምንድነው? የምናርፈው ቤተክርስቲያን ግቢ ነው። ሆቴል፣ ዘመርጋ የተለያየ ቦታ ሄዶ ማደር አይቻልም። ቤተክርስቲያን ግቢ ላይ እንግዲህ በተዘጋጀ አዳራሽ የቤተክርስቲያን ቅጥረ ግቢ ውስጥ በሚገኙ መጠለያዎች ላይ ማረፊያ ተነጋግረን አዘጋጅተን የምህላ ጸሎት፣ ጉባኤ፣ የትምህርት አገልግሎት በቦታው ላይ ይኖረናል። ሁላችንም ተሰብስበን በአንድ ጋር አድረን በ21 ማለት ነው ከተለያየ ቦታ ከጎንደር፣ ከከምቦልቻ፣ ከደሴ፣ ከባህር ዳር ትኬት የቆረጡም ስላሉ እነዚህ ሁሉ ተሰባስበው በአንድ እናድርና በ22 ደግሞ ሌሊት
ጸሎት አድርገን የጉዞ መርሃ ግብራችንን ወደ በርሜል ቅዱስ ጊዮርጊስ እንጀምራለን ማለት ነው። በዚህ ጉዞ የቆረጣችሁ እንዳትቀሩ ከወዲሁ ቀደም ብላችሁ እንድትዘጋጁና ዝግጅታችሁን እንድትጨርሱ ትኬታችሁን እጃችሁ ላይ እንድትይዙ እያሳሰብኩ ያልቆረጣችሁ ሰዎች ደግሞ ቦታ ስላለን እንድትቆርጡ ማሳሰብ እወዳለሁ። በዚህ ጉዞ መቅረት ያስቆጫል። የበርሜል ቅዱስ ጊዮርጊስን አገልግሎት ታውቁታላችሁ። 2 ወር ይቋረጣል፣ 3 ወር አገልግሎት ይሰጣል። ከፊታችን ሕማማት አለ፣ ፋሲካ በዓል አለ። በዚህ ላይ ደግሞ የአገልግሎት መተጓጎልና የሆነ ጋብታ ሊኖር ስለሚችል ከወዲሁ መጋቢት 25 ጉዞ አለን። መጋቢት 25 መሄጃ፣ ሚያዝያ 3 መመለሻ፣ መጋቢት 30 መሄጃ፣ ሚያዝያ 9 መመለሻ የተዘጋጀ ጉዞ አለ። በዚህ ጉዞ ያልቻላችሁ የ25ቱንም በስፋት እየቆረጥን ስለሆነ ቀደም ብላችሁ መጥታችሁ እንድትቆርጡ እያሳሰብኩኝ በዚህ ጉዞ ላይ ገዳመ ወህንያት አቡነ ሐራ ድንግል ገብተን ተጠምቀን ተሳልመን ነው የምንመለሰው። ምናልባት ያው አጭር ጊዜ ስለሆነ ጣና ላይ ያሉ ገዳማቶችን የምንሳለምበት ጊዜ ላናገኝ እንችላለን። አቡነ ሐራ ድንግል ገዳም ላይ ግን በእርግጠኝነት ገብተን ተጠምቀን ተሳልመን በረከት አግኝተን በአባቶች ተባርከን እንደምንመለስ የ25ቱን የመጋቢት 25ቱንም ጉዞ ላረጋግጥላችሁ እወዳለሁ። ትኬት የቆረጣችሁም ትኬት ያልቆረጣችሁም ይህ ፓኬጅ ስለቀጠለ ሁላችሁም እየመጣችሁ እንድትቆርጡ አቡነ ሐራ ድንግል ላይ እንደምንገባም በዚሁ አጋጣሚ መግለጽ እወዳለሁ። ስለዚህ ሁላችሁም መጋቢት 21 አይቀርም። በርሜል ቅዱስ ጊዮርጊስ በዚህ ታምራዊ ቦታ ታምራዊ የሆነ አገልግሎትና መርሃ ግብር ደግሞ በኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ታላላቅ መምህራንና ዘማሪያንን በመጋበዝ በቦታው ላይ የምህላ ጸሎት፣ የትምህርት አገልግሎት፣ የዝማሬ አገልግሎት ይገኛል። የሀገረ ስብከቱ ሊቀ ጳጳስ ደግሞ አባታዊ ቡራኬና ቃለ መዳንን የሚሰጡበት የምህላ ጸሎትና አገልግሎትን የሚመሩበት ትልቅ ፕሮግራም ስለሆነ ሁላችሁም እንዳትቀሩ ማለት እንወዳለን። ቦታው ላይ ስትመጡ ከኛ ጋር ከኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ጋር ስትጓዙ ዘመናዊ ሽንት ቤት፣ ስታንዳርዱን የጠበቀ ሽንት ቤት ተዘጋጅቶ ነው የሚጠብቃችሁ። አቅመ ደካማ በወንበር ተቀምጠው የሚጸዳዱ ሲንክ፣ መቀመጫ ሲንክ ያለው ራሱን የቻለ ሽንት ቤት ኤልሻዳይ የጉዞ ማህበር አዘጋጅተናል። መብራት አለ። ቦታው ላይ መብራት አዘጋጅተን እናንተን በአግባቡ ለማሳረፍና ለማስተናገድ ደፋ ቀና እያልን ነው የምንገኘው። በዚህ ጉዞ መቅረት ያስቆጫል ነው የምለው ወንድማችን ዘማሪ ዳዊት። የቀረ ያላነሳሁት መልእክት ካለ ደግሞ በጥያቄ አንሰው። መልካም እንግዲህ ብዙ ሰዎች ነበር እኛም ኤክስፔክት ያደረግነው ምናልባት አሁን የፊታችን የመጋቢት 21ን ጉዞ፣ ነገር ግን ፕሌን ቲኬት ስላልሞላ መቁረጣችንን አላቆምንም እኛም እስካሁን እየቆረጥን ያለ ነው። አሁንም ደግሞ ከነገ ከሰኞ ጀምሮ ማክሰኞ፣ ሮብ፣ ሐሙስ ባሉት ፍላይቱ እስከሚሞላ ድረስ የምናስተናግድ ስለሚሆን የመጋቢት 21 ጉዞ አልሞላም። መታችሁ እንድትመዘገቡ በዚሁ አጋጣሚ ጥሪያችንን እናስተላልፋለን። ምናልባት እስከ መጋቢት 23 መቆየት የማይችሉ እስከ መጋቢት 30 ቀጣይ ማለት ነው መቆየት የማይችሉ የመጋቢት 21 በዛ አጋጣሚ አልሞላም። ቦታዎች አሉ። ባሉት ቦታዎች የኢትዮጵያ ኤርላይንስ ፍላይት ቲኬቱን ፕሌኑ ቲኬት እስከሚሞላ ድረስ እኛ ማስተናገድ ስለምንችል እንግዲህ እንድትቆርጡ ኮዲ ጥሪያችንን አስተላልፋለን። ከነገ ከሰኞ ጀምሮ እንግዲህ ማክሰኞ፣ ሮብ እያልን እንቀጥላለን። ፍላይት ቲኬት እስከሚሞላ ሲሞላ ሞልቷል ብለን ስለምናሳውቅ ያለ መዘናጋት ማለት ነው። እናንተም በቀጥታ ባላችሁበት ቦታ ሆናችሁ በባንክ በማስገባት ማህበሩ በቪዲዮ ላይ በምትመለከቷቸው አካውንት በማስገባት በቴሌግራም፣ በዋትስአፕ፣ በኢሞ ወይም ደግሞ በቀጥታ ቢሮ በመምጣት የምትመዘገቡበትን መንገድ እንታመቻቹ ከወዲሁ ጋበዝናችሁ። ምናልባት የቀጣዩን የጉዞ መርሃ ግብር እንግዲህ ከመቼ ጀምሮ ሰዎች እንግዲህ አሁን በስፋት እየቆረጡ ነው የሚገኙት። ነገር ግን ምናልባት ምዝገባውም ቀኑ አጭር ስለሆነ እስከ መቼ ድረስ ይቆም ይመስልሃል? ያው እንግዲህ ሁለቱንም ትኬት በአንድ እኩል ነው እያካሄድን ያለ ነው፣ የመጋቢት 21 እና የመጋቢት 25ቱን። አሁን እንግዲህ እንደምታውቀው የኢትዮጵያ አየር መንገድ ብዙ ጊዜ የሚጨናነቀው በተለይ የባህር ዳርና የጎንደር በረራ የበርሜል ቅዱስ ጊዮርጊስ ጸበል አገልግሎት በሚሰጥባቸውና ጉዞ በሚካሄድበት ጊዜ ነው። አሁን ይሄ ጉዞ እንደ መጀመሪያ መንገደኛ ስለማይበዛ ነው ክፍት የሆነው እስካሁን። ይህንን ትኬት እኛ ብቻ እየቆረጥንበት ስላለን ማለት ነው። አሁን እየቀረበ ሲመጣ አሁን የዋጋ ልዩነት አለ፣ ትኬት የመሙላት ከኦንላይን የመውጣት ሂደት አለ። ስለዚህ አሁን እንግዲህ ዛሬ ይህንን ፕሮግራም ስናቀርብ ከዚህ በኋላ የጉዞ መረጃ የተሰኘ ፕሮግራማችንን ይዘን የምንቀርበው መቼ ነው? ቀጣይ ሳምንት እሁድ ነው። ቀጣይ ሳምንት እሁድ ደግሞ ጉዞ የምናደርግበት ነው፣ 21 ነው። ስለዚህ ማክሰኞ፣ ሐሙስ፣ ቅዳሜ
የምስክርነት የቪዲዮ ፕሮግራም ነው ያለን። በዛ ላይ ደግሞ ቦታ ካለን ማስታወቂያ ነው ልንሰራ የምንችለው። ስለዚህ አሁን ሰዎችም ይህን ማስታወቂያ ማለት ይህን ፕሮግራም ሲሰሙ እስከ ዓርብ እስከ ቅዳሜ ድረስ ትኬት እስከ ሐሙስ ድረስ አገኛለሁ ብለው የሚዘናጉ ሰዎች ሊኖሩ ይችላሉ። ይሄ ትኬት ከሞላ ምንም ማድረግ አንችልም። ለቀጣይ ነው የምንቆርጥላቸው። አሁን አንዳንድ ሰዎች ከውጭ መጥተው የተቀመጡ ስራ ፍቃድ ለ21 ይህን ስኬጁል ተከትለው ፕሮግራም ያደረጉ ሰዎች ሊኖሩ ይችላሉ እና እነዚህ ሰዎች ግማሹ ገንዘብ ሳይሞላለት ቀርቶ ግማሹ ደግሞ እያመነታ የሚዘናጋ ሰው ስለሚኖር ቀድመው እንዲቆርጡ ቦታ አለን ስላልን ዛሬ ሌሊትም ሊሞላ ይችላል። እንግዲህ ሁሉም የአየር መንገድ የሚሸጥባቸው የገበያ ማርኬቶች አሉ። ኦንላይን ትኬት ይሸጣል፣ በትኬት ኦፊስ ትኬት ይሸጣል። አየር መንገዱ በ6787 ራሱ ትኬት ይሸጣል። ብዙ ስለሆነ ሌሊትም ቀንም ስለሆነ ትኬት የሚቆረጥበት ነገም ሊሞላ ይችላል። ከሞላ ደግሞ ምንም ማድረግ ስለማንችል እናቆማለን። እኛ ይሄንን መልእክት ስላስተላለፍን እስከ እሑድ ድረስ እስከ መነሻ ቀን ድረስ ትኬት አለ ማለት አንችልም፣ አንገደድም። በሞላ ሰዓት ትኬት ሞልቷል ብለን የቀጣዩ ፕሮግራማችን ላይ ነው ትኬት የምንቆርጠው። ስለዚህ እስከዛሬ እንግዲህ ወደ በርሜል ቅዱስ ጊዮርጊስ ጉዞ ስናደርግ ኤልሻዳይ የሚለይበት ትልቁ ምክንያት ምንድነው? ተጓዦች ከኛ ጋር ሲጓዙ በመኪና ውስጥ እየተማሩ እየዘመሩ ቃለ እግዚአብሔርን እየሰሙ ሀዘናቸውን እየረሱ ልክ አንድ መምህር የመጽሐፍ ቅዱስ ታሪክን በሚያስተምርበት ጊዜ በመጽሐፍ ቅዱስ ታሪክ ውስጥ ክፍል ውስጥ የተጻፈው ታሪክ በኔ ህይወት ውስጥ በአንተ ህይወት ውስጥ በሌላው መንገደኛ ህይወት ውስጥ ይኖራልና ሰዎች በቃለ እግዚአብሔር እየተጽናኑ በዝማሬ እግዚአብሔርን እያመሰገኑ ነው የሚሄዱት። ይሄን አገልግሎት ደግሞ ምቹ በሆነ መንገድ ለማካሄድና ለማገልገል አገልግሎቱን ለብዙ ምዕመናን ተደራሽ ለማድረግ እንግዲህ እስከዛሬ 45 መቀመጫ ያላቸው መኪናዎች ነው የምንይዘው። አሁን ደግሞ ወደ 70 እና 65 66 መቀመጫ ያላቸውን አውቶቡሶች በማዘጋጀት ረጅም ከመሆናቸው የተነሳ መንገዱ ኮረኮንች ስለሆነ ደግሞ የመንቀሳቀስና የመንገጫገጭ ባህሪያቸው እስከዛሬ ከምንጓጓዝባቸው መኪናዎች በተሻለ መንገድ የምንችለው ለተጓዦች ምቾት። አንዳንድ ሰው ደግሞ ይሄ ምቾት የሚባለውን ነገር ሲሰማ ወደ ገዳም የሚኬደው ለምቾት ነው እንዴ እንደዚህ ለምን ትላላችሁ ምናምን የሚሉ ሰዎችም ስለሚኖሩ፣ ነገር ግን ወደ ገዳም ቢኬድም ደግሞ ሰው ገንዘቡን ከፍሎ እስከሚጓዝ ድረስ በአግባቡ ሊገለገል ስለሚገባ የመንገደኛውን ፍላጎት ማሟላት በምንችልበት ሁኔታ የአቅማችንን ጥረት በማድረግ ያው ተጓዥ መንገደኞቻችን ከዚህ በኋላም በሚቀጥለው ጉዞም ኤልሻዳይን ተመራጭ የሚያደርጉበትን መንገድ በራሳችን አገልግሎት ደፋ ቀና እያልን ነው ማለት ነው። በጉዞ ላይ መምህራን ወንጌል ዘማሪያን ይገኛሉ። ቦታው ላይ ሲሄዱ ሽንት ቤት፣ መብራት፣ ማረፊያ ሳይቸገሩ ሌላ ተጨማሪ ከምግብና ከመጠጥ ውጪ ሌላ ተጨማሪ ክፍያ ሳይከፍሉ በሚቀጥለው ጉዞ በ25 በሚሄደውም በ30 በሚሄደውም አራዝመው ከኛ ጋር መመለስ የሚችሉበትንም ፓኬጆች አዘጋጅተን ተጓዥ መንገደኞች የረጅም ጊዜና የአጭር ጊዜ ቆይታ 3 ቀንም ጥምቀት 5 ቀንም ጥምቀት 7 ቀንም ጥምቀት 14 ቀንም ጥምቀት ለሚፈልጉ ሰዎች ፓኬጅ በማዘጋጀት አገልግሎት እየሰጠን እንገኛለን። ከክልል ከተማ ከናዝሬት፣ ከሐዋሳ፣ ከደብረ ዘይት፣ ከመቀሌ፣ ከወልቂጤ፣ ከጅማ ከተለያየ ቦታ መጓዝ ለሚፈልጉ ሰዎች ሁሉ የፕሌን ትኬትና የመኪና መጓጓዣ እንደ ፍላጎታቸው የዋጋ ልዩነት ሊኖረው ስለሚችል ያንን እኛ ራሳችን በማዘጋጀት አገልግሎቱ እንደቀጠለ ነው ያለው። እንዲሁም ደግሞ አሁን ላይ ከአውስትራሊያ፣ ከካናዳ፣ ከአሜሪካ ከተለያዩ ዓለም ሀገራት ላይ ወደ በርሜል ቅዱስ ጊዮርጊስ መምጣት ለሚፈልጉ ምዕመናን ሁሉ ቪዛን እስከ ማስተካከል ድረስ የትኬታቸውን ከሀገር ውስጥም ከሀገር ውጭም ትኬታቸውን በመቁረጥና በማመቻቸት ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር አገልግሎቱን በመስጠት ቀጥሏል ማለት ነው። ስለዚህ ሁሉም በ0954 777779 በ0969 9177 በእነዚህ ተጨማሪ ቁጥሮች እስከዛሬ በሚያውቋቸው እንዲሁም ደግሞ በቪዲዮ ላይ ከታች በሚሄዱ ቁጥሮች በመደወል ቀድመው መመዝገብና ከኛ ጋር መጓዝ ይችላሉ ማለት ነው። እንግዲህ ያው አንተ ደግሞ ሰዎች ወደዚህ ቦታ ሲመጡ ያው ከጤና አንፃር ምን አይነት የንጽህና መጠበቂያ ምን አይነት ቅድመ ዝግጅት አድርገው መምጣት እንዳለባቸው አንዳንድ ሰው ወደ ጸበል በሚሄድበት ጊዜ ልድን ስለሚሄድ የምጠቀመው መድኃኒት ትቼ ነው መሄድ ያለብኝ። አንዳንድ ሰዎች መድኃኒታችንን ትተን ሄደን ድነን መጣን፣ ተፈውሰን መጣን፣ መድኃኒታችንን ሁላ መውሰድ አቁመናል
የሚል ምስክርነትን ሲሰሙ ደግሞ ኩላሊት ዲያሊሲስ የሚያደርጉ ሰዎች፣ የስኳር ታማሚ የሆኑ ሰዎች፣ የኤችአይቪ መድኃኒት ተጠቃሚ የሆኑ ሰዎች ሁላ መድኃኒታቸውን ትተው የሚመጡበት አጋጣሚ አለና እነዚህ መንገደኞች ምን ማድረግ አለባቸው የሚለውን እስቲ ደግሞ በአንተ በኩል ያው ጤናው ላይ ስላለህበት እስቲ ገለጻ አድርግላቸው። መልካም። ምናልባት ወደዛ ከመሄዳችን በፊት ያው ብዙ ሰዎች እንግዲህ ባለፉት ዓመታት ጀምረን ለበርሜል ቅዱስ ጊዮርጊስ የሚያስፈልጉ ዝርዝር መረጃዎች ስንናገር ነበረ። ምናልባት አሁንም እንግዲህ ጠበል ላይ ለሊትም ተነስተን ወረፋችን ለሊትም ሆኖ መጠመቅ ስላለብን የሚያስፈልጉ ነገሮች አንደኛ የእጅ ባትሪ ቢይዙ የተመራጭ ነው። የእጅ ባትሪ፣ ሌላኛው የሚነጠፍ ምንጣፍ፣ የሚለበስ ልብስ እንዲሁም ደግሞ ቦታው ከፍተኛ ሙቀት አለው። አሁን እንግዲህ በተለይ ከመጋቢት ጀምሮ ሚያዝያ ግንቦት እየጨመረ ነው የሚሄደው ሙቀቱ። ለሙቀት የሚሆን ሳሳ ያለ ሺቲ ሴቶች ሲቲ፣ ወንዶች ደግሞ ቁምጣ ወይም ሳሳ ለሙቀትም ለቅዝቃዜ የሚሆን ልብሶችን ብትይዙ የተሻለ ነው። ከዛ ውጪ እንግዲህ ወደዛ ቦታ ስትሄዱ ለመጓዝ ለማለፍ አሁን ይሄንን ትኬት ይዘን ኤርፖርት ስንገባ ቦርዲንግ ፓስ ሰጠናል። ቦርዲንግ ፓስ ማለት ራሱ ትኬቱ ቁጥሩ ራሱ ሆኖ ወደ ፕሌን የምናልፍበት ቦርዲንግ ፓስ ለመቀበል የመጀመሪያው ትኬቱንና መታወቂያ ክሮስ ቼክ ስለሚደረግ መታወቂያ ወይም ደግሞ መንጃ ፍቃድ ወይም ደግሞ ከሶስት አንዱ መንጃ ፍቃድ፣ መታወቂያ፣ ፓስፖርት ከሶስት አንዱ ግዴታ መያዝ መቻል አለብን። ከሶስት አንዱን ካልያዘን አያሳልፉንም። በተለይ መታወቂያ ላይ ሲሪየስ አድርጉ። አየር መንገድ ደርሳችሁ ልትመለሱ ትችላላችሁ መታወቂያ ከረሳችሁ ማለት ነው። ስለዚህ ወይ መታወቂያ ወይ መንጃ ፍቃድ ወይ ፓስፖርት ያላችሁን ከሶስት አንዱ መያዝ ግዴታ ነው። ሌላኛው ኤርፖርት ላይ ከገባችሁ በኋላ እቃችሁ በትክክል መጫኑን አሁንም እንድታረጋግጡ እንፈልጋለን። ምክንያቱም እኛ እንግዲህ አስተባባሪዎች ከዚህ ጠቅላላ ሄደን የምንጠብቀው ባህር ዳር አየር መንገድ ነው። እንኳን ደህና መጣችሁ ኤልሻዳይ ተጓዦች እያሉ ሁላችንም አስተባባሪዎች ባህር ዳር ላይ እየተቀበልን ወደ መኪና እናስገባለን። ከዚህ ግን እቃቸውን ሳይጭኑ ቼኪንግ ሄደው አስቀምጠው ይጭኑታል ብለው ይመጡና ልክ ባህር ዳር ሲደርሱ እቃዬ የለም እቃዬ የታለ ይላሉ። የቱ ጋር ነበር? እዛ ትኬቴን ቼኪን አልኩበት ጋር ትቼው ነበር ይላሉ። ትክክለኛ ታግ መደረግ አለበት። ፕሌን ትኬታችን ቦርዲንግ ፓሱ ላይ ይለጠፍናል። ያችን ታግ ይዘን ነው ማለፍ ያለብን። እቃችን በትክክል ወደ መጫኛው ጋር ሲገባ ማየት መቻል አለብን። እሱን በትልቅ ጥንቃቄ ማየት አለብን ማለት ነው። ሌላኛው ነገር ምንድነው? በጉዟቸው ላይ በምትጓዙበት ጊዜ ቦታው አቧራ ስላለው በተለይ እነዚህ አስማቲክ የሆናችሁ ፔሸንቶች ወይም ደግሞ አስም ያለባችሁ አለርጂክ ያለባችሁ ሰዎች ማስክ ብታደርጉ እንግዲህ እኛ አስታውሳለሁ። እንዲያውም በዛው አጋጣሚ አስታወስኩት የዛሬ 15 ቀን እሁድ ቪዲዮ በመናቀርብ ሰዓት ኢቭን ኢፍ ቪአይፒ መኪኖችን አዘጋጅተናል ስንል ቪአይፒ እንዴት ትላላችሁ? ወደ በርሜል ጊዮርጊስ የሚሄደው ሁሉም እኛ ቪአይፒ ያልነው ለአቅመ ደካሞች እስከዛሬ ከምንይዛቸው የተሻለ መኪና ለማለት ነው። ለምሳሌ ከትልቅ የሆነ ቦታ የተሻለ ቦታ ሲገባ የተሻለ ይባላል አይደል? ልክ እንደዛ የተሻለ መኪና አዘጋጅተናል ለማለት ነው እንጂ እከሌና ምክንያቱም በመኪና ላይ ስትጫኑ ሁሉ የምንሄደው ወደ ድነት ስለሆነ በጣም ያረጁ የ80 ዓመት ሽማግሌ አዛውንት ከኋላ ተቀምጠው እኔ ከፊት ልሆን ብሎ የሚከራከር ሰው አለ። ይሄ አንዳንዴ ድነት ገና ከመኪና ውስጥ የሚጀምርላችሁ ሰዎች እኮ አሉ። ከቤታቸው ድነታቸው የሚጀምር ሰው አለና ገና እዛ ሳንደርስ ሰማዕቱ በምን እንደሚመራን ስለማናቀው ይሄ የመተጋገዝ ነገር ቢኖር አንዳንድ ጉዞ ላይ በጣም ያስደስታል። ናዚ ተቀመጥ አባዬ ኑዝ ተቀመጡ እኔ እዛ ጋር ሆናለሁ ብሎ አንዳንዶች ደግሞ ከፊት ሄደው ይዘው እኔ ያልቃ ወጣቱ ነው እንደ ቆሞ መሄድ የሚችል ሰው እንግዲህ ካየህ ብዛት አስተባባሪዎች እኛ አሁን 5-6 መኪና ውስጥ እየገባን እያገለገልን ነው ኢቭን ሳንቀመጥ እንደው ከኋላ ወንበር አረጋችሁ ብሎ የሚቆጣ ሰው አለና ይህ እንዲህ አይነት ነገር እንዳይመጣ ምናልባት አጭር መኪኖች በሆኑ ቁጥር ከቄታቸው ብድግ ስለሚሉ የተሻሉ መኪኖችን ብለንኛ በአለማዊ አገላለጥ ቪአይፒ ብለን እንትን ያላቸው የተሻሉ መኪኖችን አቅርበናል። ለጉዞ ይመጥናሉ። ኤልሻዳይ የጉዞ ማህበር አገልጋዮችን አስተባባሪዎችን ይሄ የሚያስደስት ነገር የተጓዦችን እርካታ ሊያስገኝ የሚችል የተሻሉ መኪኖችን ብለንኛ እንግዲህ እንደ ሰውኛ የተሻለ በሚለው መኪኖችን አዘጋጅተናል። እነዚህ ነገሮችን ስንመጣ ግን እንዳልኳችሁ በመተጋገዝ በመተባበር ቢሆን ሌላኛው ነገር አሁን ያልኳችሁ ይሄ ትልቅ አስም አለርጂክ ያለባችሁ ሰዎች አቧራ ስላለ ወደ በርሜል ቅዱስ ጊዮርጊስ ሁሌ ስትሄድ የማይረሳ አቧራ አለ፣ ፀሐይ አለ፣ ሙቀት አለ። በዚህ ውስጥ አልፈ ነው ድነቱ ደግሞ የሰማዕቱ ቅዱስ ጊዮርጊስ ድነት የሚገኘውና አንዳንዴ ወደ ቅዱሳን ገዳማ ሲኬድ የተመቻቸ ነገር ሰዎች ይጠብቃሉ። እንደዛ አይደለም። በውጣ ውረዱ ውስጥ አልፈን በመከራ ውስጥ በጭንቅ ውስጥ አልፈን ነው ድነት የሚገኘውና አቧራ ስላለ ማክስ ብትይዙ የተሻለ ነው። ማክስ ብትይዙ። ሌላኛው ማንኛውንም የምትጠቀሙትን መድኃኒት ያዙት። መድኃኒት ይዘሻልና አላድንሽም አይልም። መድኃኒት ይዘሃልና አላድንህም አይልም ቅዱስ ጊዮርጊስ። ስለዚህ አንዳንዴ እግዚአብሔርን መፈታተን ነው ብዬ አስባለሁ። እንዴት ትልቅ የሞላ ውሃ ውስጥ ዘልሌ እግዚአብሔር ያድነኛ ብሎ ዘልሌ ልግባ ብሎ መግባት አይቻልም።
እኛ ግን ሳናቀው በድንገት ብንገባ ግን እግዚአብሔር ያወጣኛል ብሎ ማመን ግን አንድ ነገር ነው። እያወቅን የምናጠፋው ነገር አለ። ለምሳሌ አሁን አርጀንት የሆነ መድኃኒት እዛ ቦታ ላይ የማይታወቅ እዚህ እየወሰዱ ያሉ መድኃኒቶች አሉ። እነዛ መድኃኒቶች ያ ፔሸንት ይዞ እዛ እየተጠመቀ እያለ በነገራችን ላይ ለመዳንም ጊዜ አለው ማለት ምንድነው? አዳም ዕፀ በለስን በልቶ በወጣ ጊዜ ክርስቶስን አምላኩን ጌታ ሆይ አድነኝ ብሎ ሲጸልይ ምንድነው ያለው? ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ ነው ያለው። ወደፊት ገና እንደገና ደግሞ በስተቀኙ ሁለት ወንበዴዎች ተሰቅለዋል። ከነሱ መካከል አንዱ ጌታ ሆይ አድነኝ በዳግም ምጽአት በመጣ ጊዜ አስበኝ ተዘከረነ ግዚኦ በውስተ መንግስትከ ክርስቶስ ሆይ በመንግስት መጣ ጊዜ ገና በዳግም ምጽአት በመጣ ጊዜ አስበኝ ሲለው ክርስቶስ ማለት እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለው። አየው። ስለዚህ ዛሬ ሄደን በአንድ ቀን እንድንችላለን በሳምንት በ15 በወር ጽናታችንን አይቶ እግዚአብሔር የራሱን ስራ የራሱን ድነት ይሰጠናል። ይሄ ማለት ደግሞ እየተፈታተንን መድኃኒታችንን ጥለን ሳይሆን መድኃኒታችንን ብንይዝ ብዙ ጊዜ ወደ ጠበል የሚሄደው ታማሚ ነው። ሁላችንም አሁን ነጠላ ለብሰን ስንታዮች ሙሉዎች እንመስላለን። ማንም ሰው ሙሉ የሆነ ሰው ወደዛ ቦታ አይሄድም። ሁሉም ጎዶሎ አለው። በትዳሩ፣ በህይወቱ፣ በስራው፣ በጤናው፣ በቤቱ ብዙ ጎዶሎ አለብን። ያንን ጎዶሎ ሰማዕቱ ይፈታልኛል ብለን ነው የምንሄደው። አዎ ይፈታልናል። የሚደረግልን በእምነታችን ልክ ነው። ነገር ግን ደግሞ ማድረግ ያለብንን ነገር ደግሞ ጥበብን የሰጠው እግዚአብሔር ለሰለሞን ጥበብን የሰጠው ጥበብ ሰጥቷል። ስለዚህ ይሄ የሰለሞን ጥበብ ነው። ይሄ ደግሞ የእግዚአብሔር ስራ ነው። የእግዚአብሔር ስራ ይሄ ዓለማዊ በመንላቸው ሕክምና መርጃዎች የማይታዩ ደዌዎችን ይፈውሳል። እንደ ሰውኛ ደግሞ ዝጋ ቀጥታ የሆነ ነገር ስለት ቢቆርጥህ ይሄንን ጠበል ያድነኛ ብለህ እንትን ብትል ይሄ መሳቅ ነው። ምንድነው? ቀጥታ ብሊዲንግ ነው። ደም ፍሳሽ ነው። ደም ቶሎ ብሎ በህይወት ለመኖር ደም መቆም አለበት። ለዚህ ደግሞ በህክምናው ምን አለው? መድኃኒት አለው። ስለዚህ መድኃኒታችሁን ብትይዙ የተሻለ ነው። እዛ ቦታ ሆናችሁ ሰማዕቱ ምሬሻለሁ ካለሽ በኋላ ሰማዕቱ ምሬሃለሁ ካለም በኋላ ወዲያው መጣል እንችላለን። ነገር ግን ብንይዘው ጥሩ ነው። ስለያዛችሁት አያድነኝም ብላችሁ አስባችኋል ማለት አይደለም። ሰማዕቱ ካልማርከኝ ካልባረከኝ ያለቀም ብላችሁ ከሄዳችሁ ግን በእርግጠኝነት እናችሁ እንደምትመለሱ 100% እርግጠኞች ነን። እነዚህን አስፈላጊ የሆኑ ነገሮች እንድትይዙ ጥሩ ነው። ሌላኛው እነዚህ መድኃኒቶች ወይም ደግሞ ቀዝቃዛ ቦታ መቀመጥ ያለባቸው መድኃኒቶች አሉ። እነዚህም ደግሞ አያሳስባችሁ። ቦታው ላይ በሶላር የሚሰሩ ፍሪጆች አሉ። መድኃኒታችሁን የምታስቀምጡበት እዛ ከገባችሁ በኋላ 5 ቀን 6 ቀን 7 ቀን መድኃኒታችሁን የምታስቀምጡበትን ፍሪጆች አሉ። የግለሰብ ፍሪጆች እዛ ቦታ ላይ ማስቀመጥ ትችላላችሁ። ሌላ ብዙ የሆነ ለሚያስፈልጋችሁ ለእጃችሁ የሆነ ምግብ ብዙ ያልሆነ ለእጃችሁ የሆነ ገንዘብ ያስፈልጋችኋል። ይሄ ማለት ለምግብ ለውሃ ቦታው ሙቀት ስለሆነ ውሃ ያስፈልጋል። ውሃ እየተገዛ ነው። ምግብ አለ፣ የምትፈልጉ ምግብ አለ። ለምግብና ለውሃ የሚሆን የተወሰነ ገንዘብ ይዛችሁ በጉዞ ላይ እንድትገኙ በዚሁ አጋጣሚ ጥሪያችንን እናስተላልፋለን። እኛም ደግሞ ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር እዛ ቦታ ላይ እንደዚህ ሆነ አርጀንት የሆነ ሲኤስ ኬስ ሲገጥም ደግሞ አሲስት የሚያደርግ የራሱን የቻለ የጤና ባለሙያ በማህበሩ ስራ አለ። እኛም በምንችለው መልኩ በዚህ መልኩ ትሪት እናደርጋችሁ እንችላለን። እናንተ ግን ከዚህ መያዝ ያለባችሁንም ነገር እንድትይዙ በዚሁ አጋጣሚ ነው ማስተላለፍ የምፈልገው እንደሚያለይ። መልካም። እሺ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ከወንድማችን ከዘማሪ ዳዊት ጋር ለእናንተ ጠቃሚ መረጃዎችን በእኔም በሱም በኩል የሀሳብ ልውውጥ እያደረግን እኛ በተነጋገርን ቁጥር እናንተ ከኛ የምትወስዱት ኢንፎርሜሽን ጠቃሚ ስለሚሆን ቦታው ላይ ለመሄድ በቀላሉ ሳትጨናነቁ በቀላሉ ማዘጋጀት ያለባችሁን ነገር አዘጋጅታችሁ እንድትመጡ ይረዳችኋል ብለን በማመን ነው። አሁንም ደግሞ ገና 1 ሳምንት ስላለን ሰዎች ከዚህ በፊት በተለይ ትኬት የቆረጡ ሰዎች ንስሐ ያልገቡ ሰዎች ንስሐ ቢገቡ መልካም ነው። ያ ማለት ምን ማለት ነው? አሁን ላይ ቦታው በጣም ሙቀት ነው። ፀሐዩ እየከረረ ነው የሚሄደው። መጋቢት ወር እንግዲህ እዛ ቦታ ላይ እስከ ሐምሌ ድረስ እስከ ሰኔ 30 ድረስ ዝናብ አይዘንብም። የበልግ ዝናብ ምናምን አይዘንብም እዛ ቦታ ላይ እና ፀሐዩ በጣም እየጨመረ ነው የሚሄደው። ከዚህ በኋላ ለምሳሌ እኛ በ22 ቦታው ላይ ስንገባ ንስሐ የገቡ ሰዎች ሻወር ብቻ ወስደው ገላቸውን ታጥበው በ23 ንጋት ላይ ከ8 ሰዓት ከ9 ሰዓት ጀምሮ ሌሊት ወደ ጸበል በመሄድ ይጠመቃሉ። ያንን ቦታው ላይ የሚወጣውን ፀሐይ አመለጡት ማለት ነው። ንስሐ ያልገቡ ሰዎች ግን ቦታው ላይ ንስሐ ይሰጣል። የቄደር ጥምቀትም አገልግሎት አለ፣ ያገኛሉ። ግን እነሱ ሰው ምንድነው የሚያደርጉት? ጠዋት ሻወር ወስደው ከኪዳን ጸሎት በኋላ አባቶች ወጥተው የቄደር ጸሎት አድርገው ስርዓተ ቄደሩን ካጠመቁና ከረጩ በኋላ እንደገና ደግሞ አባቶች ተከፋፍለው ሰው ስለሚበዛ ተከፋፍለው ንስሐ ሰጥተው ነው ሰዎች ወደ ጸበል የሚሄዱት። የዛ ሰዓት ስንት ሰዓት ይሆናል? 4 ሰዓት 5 ሰዓት 6 ሰዓት ይሆናል። እዛ ቦታ ላይ ታስረው ሲቀመጡ እንግዲህ የሄዱ ሰዎች ያውቁታል። በጭራ እንደዚህ በጭራ እየተራገበላቸው ነው
እዛ ቦታ ላይ የሚጠብቁት ማለት ነው ጸበሉ እስከሚወጣ የሆነ ሙቀት ነው ያለው። እዛ ቦታ ላይ ደግሞ በገንዳው ዙሪያ ላይ በበርሜሉ ዙሪያ ላይ ከ70 ከ80 እስከ 100 ድረስ የሚሆን ሰው እንደዚህ ተጠጋግቶ ተቀምጦ ሙቀት ነው። ከላይ የሚወርደው ፀሐይ ነው፣ ከመሬትም ሙቀት ነው እና ሰዎች በጣም ስለሚቸገሩ ንስሐ ገብተው ቢሄዱ በቀላሉ ሌሊት ገላቸውን ታጥበው ወደ ጸበል ሄደው አሳሪ ፈቺዎችም ሳይቸገሩ ህመም ያለባቸው መድኃኒት የሚወስዱ መቆም የማይችሉ ሌሊት መሄድ የማይችሉ ማየት የተሳናቸው በዊቸር በሰው ሸክም የሚንቀሳቀሱ ደግሞ ንጋት ላይ ሄደው በልዩ ኬዝ ለነሱ አመች በሆነ ሰዓት ቅድሚያ ተሰጥቷቸው ስለሚጠመቁ ንስሐቸውን ከየንስሐ አባታቸው እዚህ ጨርሰው ቢሄዱ መልካም ነው። ይህን ቪዲዮ ይሰሙና እዛ ከሄዱ በኋላ አላየኮ እዛ ንስሐ ግቢ ብሎኝ ዳዊት እኮ እዛ ንስሐ ግቢ ብሎኝ ብሎ ሌላ ነገር ይሄ የተጣረሰ መረጃ የሚሰጡ ሰዎችም ይጓዛሉ በዚህ ጉዞ ላይ ማለት ነው። እና ምን ማለት ነው ይሄ? እኛ እዛ ንስሐ መግባት አይቻልም አይደለም የምንለው። ይሄ እዛ ቦታ ላይ ያለውን መንገላታት ይቀንስላቸዋል። ወረፋ ጠብቆ ንስሐ መግባት፣ በፀሐይ መጠመቅ አስፈላጊ አይደለም። ስለዚህ እዚሁ ቦታ ላይ ንስሐ ገብተው ቢሄዱ በቀላሉ የራሳቸውን ጫና ራሳቸው ላይ የሚመጣባቸውን መንገላታት ይቀንሳሉ ለማለት ነው። ከዛ ውጪ ወደ ቦታው የሚመጡ ሰዎች እዛ ቦታ ላይ ምግብ ያገኛሉ፣ በተደጋጋሚ ስለተገለጸ መጠመቂያ ቁምጣ ያገኛሉ። ብዙ የሆነ ጓዝ መያዝ አያስፈልግም። ከዛ ውጪ ደግሞ ውሃ የሚጠጣ ውሃ የሚበላ ምግብ እዛው ቦታ ላይ ስለሚያገኙ መታጠቢያ ደግሞ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር በአግባቡ ንጽህናቸውን መጠበቅ የሚችሉበትን ከርሰ ምድር ውሃ ቆፍረን አውጥተን የራሳችን ሮቶ አስቀምጠን ሰው ሽንት ቤት በሚጠቀም ጊዜ ጠዋት ተነስቶ እጁን በሚታጠብ ፊቱን በሚታጠብ በሚጸዳዳበት ጊዜ ያለምንም አንዳንድ ጊዜ እንግዲህ ከዚህ በፊት ከገዙት ውሃ ላይ ነው መታጠቢያ እንኳን የሚጠቀሙት ማለት ነው። አሁን ግን በቂ የሆነ የራሳችን ከርሰ ምድር ውሃ አውጥተን ሮቶ የራሳችንን ሰቅለን መታጠብና መጸዳዳት የሚችሉበትን በምቹ ሁኔታ ማቅረብ ይችላል ማለት ነው። ሻወር ደግሞ ያው የግለሰቦች ሻወር አለ፣ ከፍለው ነው የሚጠቀሙት። እዛው እኛ ግቢ አለ። ነገር ግን እስከዛሬ እኛም በሮቶ ከዛው ከግቢ እየገዛን ነበር የምናስጠቅማቸው። አሁን ግን የግለሰብም ቢሆን ደግሞ ሻወርም እዛው አለ ያገኛሉ። ግን ከፍለው ነው የሚጠቀሙት። ክፍያው የኛ ጋር የተያያዘ አይደለም። ይህን መረዳትና መገንዘብም ከወዲሁ አለባቸው ብዬ አምናለሁ፣ ምዕመናንና ምዕመናት ማለት ነው። ከዛ ውጪ በቀጣይ ማክሰኞ፣ ሐሙስ፣ ቅዳሜ የምስክርነት ቪዲዮ ነው የሚኖረን። ሮብና አርብ ግን ከቀኑ 11 ሰዓት ጀምረን የቀጥታ ስርጭት ተናገሩ ድንቅ ስራውን መስክሩ የሚል የታምረኛው የበርሜል ቅዱስ ጊዮርጊስና የምርት ደለጎ ቅዱስ ኪዳነ ምሕረትን ፕሮግራም በቀጥታ ስርጭት ሮብና አርብ ጉዞ ከመሄዳችን በፊት እንመጣለን። የተለያዩ መምህራኖችን አገልጋዮችን ለመጋበዝ እንሞክራለን። ካልሆነ ደግሞ እኔና አንተ በቀጥታ በተለይ በውጭ ሀገር ያሉ እህቶች ወንድሞች ይህንን ምስክርነት ስቱዲዮ ድረስ መጥተው መመስከር የማይችሉ በኦንላይን በቀጥታ ስርጭት መመስከር የሚፈልጉ እህቶች ወንድሞች ስላሉ በሀገር ውስጥም ከሀገር ውጭም ያላችሁ ይህን ሚዲያ የምትከታተሉ ምስክርነት ያላችሁ እህቶች ወንድሞች ሮብ ከቀኑ 11 ሰዓት እስከ ምሽት 1 ሰዓት ድረስ በኤልሻዳይ ኦርቶዶክሳዊ ሚዲያ በቀጥታ ስርጭት እንድትገኙ፣ እንደዚሁም በድጋሚ አርብ ምሽት ከቀኑ 11 ሰዓት ጀምሮ እስከ ምሽት 2 ሰዓት ድረስ በኤልሻዳይ ኦርቶዶክሳዊ ሚዲያ ተናገሩ ድንቅ ስራውን መስክሩ በተሰኘው ፕሮግራማችን ላይ ተገኝታችሁ እንድትመሰክሩ፣ አድማጭ ተመልካቾቻችን ደግሞ በዚህ ፕሮግራም ላይ ተገኝታችሁ በኮሜንት ሐሳብ አስተያየታችሁን በመግለጽ እንድታበረታቱን ከወዲሁ መልእክታችንን እያስተላለፍን ለጉዞ ትኬትም የቆረጣችሁ በዚህ መረጃና በዚህ ቪዲዮ ግልጽ ያልሆነላችሁ ጥያቄ ያላችሁ ሰዎች በዚህ የቀጥታ ስርጭት ፕሮግራም ላይ መገኘትና ጥያቄ መጠየቅ ትችላላችሁ። በእኔ በኩል እንግዲህ ጨርሻለሁ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። አድማጮቻችን፣ ተመልካቾቻችን የጉዞን መረጃ እንግዲህ ወደ እናንተ ስናደርስ የቆየ ነው። እኔ ወንድማችሁ ዘማሪ ዳዊት ከወንድማችን ከአላየ ጋር በመሆን የመጋቢት 21ን የጉዞ መርሃ ግብር ጠቅለል ያለ መረጃ ለእናንተ ስናደርስ ቆይተናል። አብራችሁን ስለቆያችሁ ሼር፣ ሰብስክራይብ ስለምታደርጉ ከልብ አድርገን እናመሰግናለን። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት ጋር እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።